ብዙም ለው ነገር የለኝም ኪያ ባላለው የመጣሁት ከፕሬሻ ነው የኢትዮጵያ አሶሲዬሽን ኢን ዩሮፕ የሚባል ጀርመን ላይ የተቋቋመ አንድ ኦርጋናይዜሽን አለ አሶሲዬሽን አለ ማንኛውም ኢትዮጵያዊ ጆይን ማድረግ ይችላል አላማው ውጭ ሀገር ላይ ቁጭ ብለው በፌስቡክ ኢትዮጵያን ለማፍረስ የሚጥሩ ሰዎችን አሳደን መረጃ ሰብስበን በመክሰስ በፍርድ ቤት ላይ ማቆም ነው በአሁን ሰዓት በጂጂ ኪያ ላይ መረጃዎች ሰብስበን ጨርሰን ተበቃ ያናገርን ነው ከኢትዮጵያ ኤምባሲ ጋር አብረን እየሰራን ነው በጋራ ሌሎችም የምታቋቸው ቁጭ ብለው አገር ቤት ላሉ ወንድሞቻቸው ሞት የሚደግሱ የኢትዮጵያ ጠላቶች ካሉ ጠቁሙን በጋራ እንዋጋቸዋለን እኛ ልጆቿ እያለን ኢትዮጵያ አትፈርስም ኢትዮጵያ አትፈርስም ጠላት አይኑ እያየ ጆሮው እየሰማ ተሽጧል ያሉን አባይ ተገድቦ አይተናል ጠላት ፈር ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ትኖራለች እናንተ ፌስቡክ ላይ ቁጭ ብላችሁ የመንግስት ካዝና ያራቆታችሁ የደሃው ልጅ የምታስፈጁ አይናችሁ ከኢትዮጵያ ላይ አንሱ አይናችሁ ከኢትዮጵያ ላይ አንሱ የመንግስት ገንዘብ እየበላችሁ ቁጭ ብላችሁ በነፃ ዋይፋይ የኢትዮጵያ ንጹሃን የደሃው ልጆች አታስጨርሱ ኢትዮጵያን ወንድሞቼ ብሔርን አትስደቡ አንድን በግለሰብ እንደ ግለሰብ መስደብ ይቻላል ኦሮሞን እንደ ኦሮሞነቱ መስደብ አይቻልም ኦሮሞ ብላችሁ አትሳደቡ አማራ ብላችሁ አትሳደቡ ትግራዊ ብላችሁ አትሳደቡ ሁሉም ኢትዮጵያዊ ነው በኢትዮጵያ ላይ አንደኛ ደረጃ ኢትዮጵያዊ ሁለተኛ ደረጃ ኢትዮጵያዊ የሚባል የለም ሁላችንም አንደኛ ደረጃ ኢትዮጵያውያን ነን ኦሮሞን አይወክሉም ጽንፈኞቹ እነሱን ኦሮሞ ብላችሁ አትጥሯቸው ጽንፈኞቹ በሉና ጥሯቸው እኛን አይወክሉንም እነሱ የኦሮሞ ልጆች አይደሉም በኦሮሞ ስርዓት ታንጸው ያደጉ የአባገዳ ልጆች አይደሉም እነሱ እኔን አይወክሉኝም እነሱ የኦሮሞን ጨዋውን የኦሮሞን ህዝብ አይወክሉትም እነሱን ከዛሬ በኋላ ከኢትዮጵያዊነት መዝገብ ላይ ሰርዟቸውና ጽንፈኞቹ በሏቸው ከየትኛውም ብሔር ይምጣ ዘረኝነት ነው ከየትኛውም አንዱ ብሔር ጋር ሲደርስ ዘረኝነት ጥንቦ ነው አንዱ ብሔር ጋር ሲደርስ ዘረኝነት ጥርኝ የሚሆንበት ምክንያት የለም ዘረኝነት ነው የከረረ ነገር ሁሉ ይበጠሳል አማራነት ማክረር ይበጠሳል ኦሮሞነትን ማክረር ይጠበሳል ሶስቱ ብሔሮች ናቸው የሚረብሹት ማነው ኢትዮጵያን የሶስት ብሔር ብቻ ያደረጋት የአማራው የኦሮሞ የትግራው ብቻ ናት እንዴ ሌላው ብሔር ሀገሩ አይደለችም ጋምቤላ ሀገሩ አይደለችም ምነው እነሱ አልበጠበጡ ምነው እናንተ ብቻኛ ነን አላችሁ ለኢትዮጵያ እጃችሁን ከኢትዮጵያ ላይ አንሱ በቃችሁ ሞት በቃን ወንድሞቻችን አለቁ እህቶቻችን አለቁ እናቶቻችን አለቀሱ ለቅሶ በኢትዮጵያ ምድር ላይ ይብቃ ከዚህ በኋላ ወንድሞቼ እጅ ለእጅ ተያይዘን ኢትዮጵያችንን በዓለም አደባባይ ላይ ከፍ እናድርጋት እኛ ብዙ ነን እነሱ ጥቂቶች ናቸው ወጥተው ስለተጫጩ ዝም ያልነው ስለረዛን ነው ካሁን በኋላ ግን ዝምታችንን ሰብረን ለኢትዮጵያ አለንልሽ ማለት አለብን ዝምታው ይሰበር ዝምታችን ይብቃ ዝምታችንን ሰብረን እማማ ኢትዮጵያ እኛ ልጆችሽ አለንልሽ እንበላት ጽንፈኞቹ ጥቂት ናቸው ስም እየቀያየሩ በፌስቡክ ላይ 20-30 ስም ይዘው ወጥተው ግደለው ፍለጠው ተቀመጥ ተነሳ የሚሉ እኛ ግን ብዙዎች ነን እማማ ኢትዮጵያ እኛ ልጆችሽ አለንልሽ አትፈርስም ኢትዮጵያ አመሰግናለሁ ወንድሞቼ በእውነት ለእህታችን ኪያ አንዴ ጭብጨባ በጣም ይገርም ማረጋችንን በጣም ነው እናመሰግነው እውነቷን ነው ከዚህ በኋላ በቃ ማለት አለብን ሁላችንም ለኢትዮጵያ ስንል ዝምታችንን መስበር አለብን ይሄ ፖለቲካ አይደለም ይሄ አገር ማዳን ነው ሁላችንም በተቻለ